የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ መሆኑ ተገለጸ። ይህ ኢትዮጵያን ዴይሊ ነው። በየዕለቱ የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ የሆኑት አቶ ያየሂራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶይቼ ቬለ ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጅቱን በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ብለዋል። አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱን ጠቁመዋል። ይህንን አስመልክቶ ከአብዛኛዎቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያየሂራድ ከፋኖ አመራሮች ምላሽ በመጠባበቅ ላይ መሆናቸውን አመልክተዋል። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱ የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው።